ሶሲ ከነዚህ ከአምስቱ ከማን ጋር ብትሆን ታምራለች ወይም የእውነተኛ ፍቅረኛ ትመስላለች? መልሳችሁን ኤቢሲዲኢ ብላችሁ ኮመንት ላይ ታስቀምጣላችሁ። ኤ ከቡቺ ጋር እንደምናያቸው እንግዲህ በቲክቶክ ላይም ብዙ ጊዜ ኮላብ አድርገው ድራማም ሆነ ሙዚቃ ይሰራሉ እና በጣም ደስ ይላሉ እና ከነሱ ጋር የምትመርጧት ከሆነ ኤ ብላችሁ ኮመንት ላይ ጻፉ። ቢ ከያሬድ ጋር አሁን ቪዲዮ መስራት ለምን እንዳቆሙ ባላቅም፣ ነገር ግን በፊት የሚሰራቸው ቪዲዮዎች በጣም ነበር ደስ የሚሉት። በቃ ከምር እንደነሱ ቫይራል የሚወጣ ቲክቶከር የለም ነበር እና አንድ ላይ ሲሰሩ በጣም ያምራሉ። አንድ ላይ ቢሆኑ እነሱ የምትመርጧቸው ከሆነ ደግሞ ቢ ብላችሁ ኮመንት ላይ ጻፉ። ሲ ደግሞ ከቅዱስ ጋር እንግዲህ ከቅዱስ ጋርም ያምራሉ። ብዙ ቪዲዮዎችንም አንድ ላይ ይሰራሉ። በጣም ነው ደስ የሚሉት እና በቃ አሪፍ ነገር አላቸው ሁለቱ አንድ ላይ እና እነሱ የምትመርጡ ደግሞ ከሆነ ሲ ብላችሁ ኮመንት ላይ ጻፉ። ዲ ከጆኒ ጋር ያምራሉ፣ ደስ ይላሉ። ነገር ግን ጆኒ ገና ልጅ ነው። እሱ እድሜው ትንሽ ነው። መሆን ያለባቸው እንደ እህትና እንደ ወንድም እንጂ ፍቅረኛ ሆኖ የሚሄዱ አይመስለኝም። እና ግን አንድ ላይ ቪዲዮ ሲሰሩ ያምራሉ። እናንተ ደግሞ የሰው የራሱ አመለካከት አለውና እነሱ የምትመርጡ ደግሞ ከሆነ ኮመንት ላይ ዲ ብላችሁ አስቀምጡ። ኢ ደግሞ ከዴቭ ጋር ነው። እንግዲህ ከዴቭ ጋር ብዙ ቪዲዮዎችን አንድ ላይ ይሰራሉ። በጣም የሚያምሩት ማችም ያደርጋሉና የእውነተኛ ፍቅረኛ ይመስላሉ። በጣም ነው በቃ እውነት በጣም ነው ደስ የሚሉት የሚያምሩት የሆነ ነገራቸው በቃ አንድ ላይ ሲሆኑ ብዙ ቪዲዮዎችን አይታችሁ ከሆነ ቲክቶክ ላይ ገብታችሁ ሚዩ በጣም ነው ደስ የሚሉት እና እኔ እንግዲህ በበኩሌ ኢን መርጫለሁ ማለት ነው። እናንተ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ቀጣይ ደግሞ በማን እንድሰራላችሁ የምትፈልጉት ተዋናይ ካለ ኮመንት ላይ ጻፉልኝ።